ምንድነው እያደረጋችሁ ነው? ነይ እሺ፣ አብርሃም አንዴ ተቀመጥ። ትጣላኛለህ እኮ ከእኔ ጋር ሌላ ችግር አትፍጠር። አብርሃም ከእሷ ጋር ነው ችግሬ፣ ከአንተ ጋር አይደለም። በቃ ከአንተ ጋር ማውራት አልፈልግም። እኮ ለምን ከአንተ ጋር ማውራት እየሰራችሁ ነው? ሩሙስ ምን እያደረጋችሁ? ቤት አለ መቻላችሁ ወይስ አልገው? የሷ ቤት ካያ ነው ይሄ ቤት ከምተሰፋ አልገባም። ቆይ ኤፍሬም ተረጋጋት። ሲቀርመ እንዴ አንተ ደግሞ ሌላ ችግር እንዲፈጠር ትፈልገው ነው? አንዴ አንቺ ወጥ ከኔ ጋር አናግሪ። እኔ ለምን አትነግረኝ? ለምን አንተ ማናገር ፈልገው? አብራ ከኔ ጋር መጣት ፈልገህ ነው? ችግሩ መጣት ፈልገህ ነው? እኔ ከኔ ጋር ኤርሚኔ እዚሁ ነኝ። ምን ፈልገህ? እኔ እሷን ፈልገው አብራ በቃ ልቀቅ። እንግዲህ እሷን ፈልገው እንኳን ያንተ ምን ጋር ችግር እኔ ማናገር ፈልገው ነገር አለ። እሷ እኮ ምንድነው የምታናግራት? ከኔ ጋር ሌላ ችግር መፈጠር ፈልጋለሽ ነው ወይስ ቤት ተፈልጋት? ነይ አንዴ ወጥተሽ አውሪ። እንዴ ይቅርታ ጠይቃት ማለት ነበር እንዴ? ነይ ይቅርታ ጠይቃት ወደራችሁ ለምክንያት አለሽ። ቆይ ይቅርታ ጠይቃት አልጠይቃትም? እሱ የማዘናጊያ መንገድ ነው። የማዘናጊያ መንገድ ነው። ስለዚህ በጣም ተናጋውላ ፍላጎት ምንድነው? ቆይ ኤፍሬም ፍላጎት ምንድነው? ከኔ ጋር ፍላጎት ከአንተ ጋር እንድትሆን አልፈልግም። ደጋግሜ እየነገርኩህ ነው። ስለዚህ እኔ እኮ ወሰነ ከአንተ ጋር መሄድ አልፈልግም። እኔ ወሰነ እኔ ወሰንኩኝ። እሺ እንዴ አንተ ምንድን ነው? እሺ አንዴ ከአንተ ጋር ወረቀት አልፈልግም። ኤፍሬም ደግሞ እንዳስቀይም የምታደርገው ይሄ ነው። በጠብጠዋለሁ። አብረን ምንድነው በጠብጠዋለሁ? ሆቴል ያለው እንደውም አስይዛችኋለሁ። ምን ብለህ ነው ማለት